ፕሮግራማችን ነው። የፕሮግራሙ አዘጋጅና አቅራቢ ታምራት ሞቲ ነኝ። እንግዲህ እንደተለመደው ጉብዝናቸውን በመልካም እየተጠቀሙ ለቤተክርስቲያን፣ ለቅዱሳን፣ ለትውልድ ምሳሌነት ያለው ህይወትና አገልግሎት ያላቸውን ሰዎች ወደ ስቱዲዮ እንደምጋብዝ ይታወቃል። ዛሬ ደግሞ በጣም እጅግ የምንወዳቸው ደግሞ የምናከብራቸው የዮፍታይ ኢንተርናሽናል ቴዎሎጂካል ኮሌጅ አካዳሚክ ዲን የሆኑት ዶክተር ታምሬ ገብረ ጊዮርጊስ እንግዳይ አድርጋቸዋለሁ። ከእሳቸው ጋር መልካም ቆይታ ይኖረናል። የትም እንዳትሄዱ። ይህ ጉብዝናዬን ነው። ቀጥታ ወደ እንግዳይ አልፋለሁ። ከኛ ጋር ነው። ዶክተር እንኳን ደህና መጣ። አምሮባል በጣም። እንዴት ነው ነገሩ? ያው እንግዲህ የሚያለመልም ጌታ እግዚአብሔር ይመስገን። ዶክተርዬ እንግዲህ አንተ የምታውቀው በዋናነት የዮፍታይ ኢንተርናሽናል ቴዎሎጂካል ኮሌጅ አካዳሚክ ዲን ነህ። ከዛ ባሻገር ደግሞ መጽሐፍ እየሰራ ነው። ወደ እሱ ሀሳቦች እንገባለን። ዛሬ ግን ዶክተር ታምሬ ቀድሞ በወንጌል እውነት ውስጥ የመጣ ሰው ቢሆንም በመንግስት ኃላፊነቶች ላይ የነበረ ትልቅ ፖዚሽን ላይ ተቀምጦ የነበረ ሰው እንደሆነ እንግዲህ በአንድም በሌላም ይነገራል። እኔም ደርሼበታለሁ። ዶክተር ታምሬ ትናንት ማን ነበረ? ምን አይነት ስራዎች ላይ ነበረ? ወደ ክርስትና ትክክለኛ የወንጌል አገልግሎት ውስጥ ከመግባቱ በፊት እንግዲህ በዚህ በአጭር ጊዜ የሚተረክም ባይሆን ለዚህ ለሚዲያ ለሰዎች ማስተማሪያ በሚሆን መጠን መናገር ይቻላል። አጋጣሚ የልጅነት ጊዜ ብዙ አስቸጋሪ ጊዜ ነበረ። ግን ጌታን ካገኘው በኋላ ነገሮች ተቀይረው የመንግስት ስኮላርሺፕ አግኝቼ ወደ ሶቪየት ህብረት በመሄድ እዛ ኡሊያኖቭስክ በምትባል ከተማ የሌኒን አባት የተወለደበት ከተማ ነው። እሱም ሌኒን የተወለደበት ነው። በሱ ስም የተሰየመች ከተማ። እዛ ኮሚኒኬሽን ነበረ የተማርኩት። ያንን ትምህርት አጠናቅቄ ወደ ሀገር ውስጥ ከተመለስኩ በኋላ ከጥቂት ጊዜ በኋላ እንደገና በአንዳንድ ነገሮች ሳንግባባ ቀረንና ወደ ኤርትራም ተጉዤ ነበረ ከነዚህ ከሶቪየት ኤክስፐርቶች ጋር። እኔም አንድ እንደ ኤክስፐርት ሆኜ እዛ ለ5 ወር ስልጠና በሙያዬም በሌላም ከነሱ ጋር አሰራ ከቆየሁ በኋላ ትንሽ የማላውቀው አይቼ የማላውቀው ነገር ስለገጠመኝ በተለይ አስከሬን ምናምን አይቼ ስለማላውቅ በጣም ታመምኩ። ተመልሼ ወደ አዲስ አበባ መጣሁ። ከዛ በኋላ አዲስ አበባ ከቆየሁ በኋላ ከነበርኩበት የመከላከያ ቴክኒክ ትምህርት ቤት ውስጥ ነበረ በመምህርነት እዛ ማስተምር የነበረ የግንኙነት ኦፊሰሮችን ከተለያየ ቦታ ከፍተኛ መኮንኖችን እዛ ስልጠና ሰጥ ከቆየሁ በኋላ ከዛ ለቅቄ እንግዲህ እያቆረጥኩ ነው ጊዜ ስለሚፈጅ ከዛ ለቅቄ አንድ ሴንተር ፎር ኤክስተርናል ሪሰርች የሚል ወይንም የውጭ ሀገሮች ጥናትና ምርምር ድርጅት ወደሚባል ድርጅት ወደዛ ገባሁ። እዛ በነበርኩ ጊዜ የቴክኒካል ዲፓርትመንቱ ኦዲዮ ቪዥዋል አለው፣ ፕሪንቲንግ ፕሬስ አለው፣ እንደገና ደግሞ የሜንቴናንስ ሩም አለው፣ የኮሚኒኬሽን ሩም አለው። ከኢትዮጵያ ውጪ ያሉ የኢትዮጵያ ኤምባሲዎች በሙሉ የኮሚኒኬሽን ኮንትሮል ሲስተሙ በዛ ክፍል ነበረ እና ፕሪቬንቲንግ ሜንቴናንስ ለማድረግም ወይም ኢንስታሌሽን ለመስራት በየሀገሩ መውጣትም ነበረ። በዚህ በመውጣት ጊዜም አንዳንድ አጋጣሚዎች ነበሩ። ስፔሻሊ ካርቱም ላይ የገጠመኝ ነገር ከባድ ነበረ። እንደው እግረ መንገድ ልናገር ብዬ ነው እና ከካርቱም ከሰላ ቆንሲላ ጽሕፈት ቤት ነበረን። እዛ በሄድኩበት ጊዜ አጋጣሚ ኒሜሪ ነበረ ሸሪያ ያወጀበት። እኔ እዛ እያለሁ ታወጀ እና በጣም ችግር ነበረ። እዛ የነበሩ የኤምባሲ ስታፎች መኪናቸው ተቃጠለ፣ ምን አለ ብዙ ነገር ሆነ። እኔም ቶሎ ወደ ካርቱም ላኩኝ። ከዛ ተመልሼ
መጣው። በአጋጣሚ ሁለተኛ ልጅ የተወለደችበት ሰሞን ነበረ። ቤተሰብ ጭንቅ ውስጥ ገብቶ ነበረ። ዞሮ ዞሮ ከዛ በኋላ ሌሎች ትምህርቶች እዛ ያ መስሪያ ቤት ከውጭ ጉዳይ ጋራ ሆኖ የሚሰራው ፖዚቲቭ ኢንተለጀንስንም እንደገና ውጭ ጉዳይ ሚኒስትር አምባሳደር ሲሾም እኔ ካለሁበት መስሪያ ቤት ደግሞ ፈርስት ሴክሬታሪ ከዛ ነበር የሚሾመው። ዞሮ ዞሮ እንግዲህ ይሄ ነገር ከጥቂት ጊዜ በኋላ በዛ መስሪያ ቤት ውስጥ ያው መስሪያ ቤቱ የሚያስፈልገውን ነገር በዛ ዘመን መኪና ምንም መድቦልኝ ጥሩ ነገር ላይ ነበርኩኝ። ከዛ በኋላ በመሃል ወደ ቼኮስሎቫኪያ ለሌላ ትምህርት ወጣሁኝ። የዛ ደግሞ ያንን እዛ ያለውን ትምህርት ጨርሼ ስመጣ ሌሎች ስዊዘርላንድ አንድ ሁለት ጊዜ በክሪፕቶሎጂ በሚል ትምህርት ሌሎችም ደግሞ የዚህ ፕሪንቲንግ ፕሬስ ከጀርመን እንደገና ደግሞ አሜሪካ ኪዊ ካምፓኒ እነዚህ ብዙ ናቸው። እነዚህ ያው አካዳሚክ ባክግራውንድን አጠናክሮልኛል። እንግዲህ ጀነራሊ ምንድነኝ ማለት ነው የናቹራል ሳይንስ ተማሪ ነበርኩ። የሚገርም ነው። የመጣባቸው መንገዶች በጣም ብዙ ናቸው። ከኃላፊነትም አንጻር ያያቸው ነገሮች በርካታ ነገሮች አሉ። እንደሰማሁትም ከዚህ በፊት በመንግስት አካል ውስጥ ባለህበት ሰዓት ትልቅ ፖዚሽን ላይ በነበርክበት ሰዓት እንድትገደል ትዕዛዝ ወጥቶብህ ነበር እንዴ ዶክተር? ይሄ ከመንፈሳዊ ነገር ጋር የተያያዘ ነው። ቀጥታ በስራዬ ምክንያት ሳይሆን አሁን የተወሰኑት በአሜሪካ ነገር ይገኛሉ። ወይንሸት የምትባላለች ድንገት ልታየው ትችላለች ይሄን ሚዲያ። ሌላ አሁን መጋቢ ሆኗል። የዛን ጊዜ መምህር ነበረ፣ ያው በጌታም አልነበረም። አሁን እሱ መጋቢ ሆኖ አሁን እሱም አሜሪካ ነገር ነው ያለው። ሌሎችም አሉ አሁን ተበታትነዋል። እና በአጋጣሚ ብዙ ጊዜ ካዛንቺስ አዘወትር ነበረ ለጸሎት ሄዳለሁ። መሰረተ ክርስቶስ ነው ጌታን ያገኘሁት እና እዛ ነበር አብረን ያለ ነው። አብዛኛውን ጊዜ በኔ እድሜ የነበሩት እነ ደረጀ ከበደ እነ ታምራት ወልባ ኢቨን ደረጀ ወንድሙ ሚሊዮን በተገደለ ጊዜ እዛ ድንኳን ውስጥ 3 ቀን አብረን ነበር የነበርነው እና ሌሎችም አሁን እዛ አሜሪካን በቅርብ አግኝቻታለሁ። የሆነ ሰው አገናኝቶ ኢየሩሳሌም ዘማሪዋ ሶሎ ዘማሪዋ እነዚህ የመሳሰሉ ነበሩ እና በአጋጣሚ ይሄ የሆነው የመጀመሪያ ኤሌክትሮኒክስ ተምሬያለሁ እና ኤሌክትሮኒክስ እዛ ስማር የተማርኩበት ትምህርት ቤት አዲስ አበባ ውስጥ ከፍተኛ የመሳሪያ አሰሳ ነበር እና ተማሪዎች ወደ ግራጁዌሽን በተቃረብንበት ጊዜ የኮሙኒኬሽን መሳሪያ የያዙና የዛን ጊዜ ከፍተኛና ቀበሌ ነው የነበረው ወረዳ እንትን የሚባል ወረዳ 24 23 ምናምን 24 ነበሩ ብቻ የዛን ጊዜ ነበሩት እና በዛ ሌሎቹ ተማሪዎች በየእንትኑ ሲመደቡ በየቀበሌው ሲመደቡ እኔ ትንሽ በእድሜም ከነሱ ባንስ ትንሽ ደህና ነበርኩኝ በትምህርት እና ከኃላፊው ጋራ እንትን ተመደብኩኝ። ማይጨው ጦር ሰፈር የሚል እዚህ 6 ኪሎ የነበረ እና ግሌላ አይደለም ኮሙኒኬሽን ነው የምንሰራውና በዚህ መካከል ላይ ሲሰውየው ልጎብኛለንና አለና ይዞኝ ከነ ሬዲዮኔ በመኪና ጭኖኝ ኃላፊው ሰውየው ስማቸው ድረሳለሁ ትልቅ ማድረግ ያላቸው ናቸው። ኋላ በምንዞርበት ጊዜ ልክ ካዛንቺስ አካባቢ ስንደርስ እነዚህ ወገኖች አሁን ያልኩ መጋቢ ሆነውም ሌሎችም ታፍሰው በመኪና ሲወጡ እዛ ደግሞ ቆም ያየው። ከዛ በኋላ ደነገጥኩኝ። በጣም እንዋደድ ቤቴ መተው አዳር ጸሎት ጾም ጸሎት እንደውም አንዳንድ ጊዜ ጾም ጸሎት 7 ቀን ይዘን አንዳንዱ የምንጸልይበት ጠፍቶን ቡና ሱስ ለመተው ብሎ ጾም የሚያዝበት ጊዜ ነበር እና እነዛን የመሰሉ ወገኖቼ እንትን ሲሉ በቃ በጣም ውስጥ ያዘነና የዛን ጊዜ ነበረው ጥሩ አልነበረም ሁኔታው። አላ ሰውየውን ባኮትን እነዚህን ሰዎች ላናገር አልኩና ፈቀዱልኝ። መኪና ላይ ሄድኩና ይሄንን ያልኳችሁ ሰው ሊሰማ ይችላል አሁን በአሜሪካ ነገር አገልግሎት ላይ ነው ያለው። እዛው መኪና ላይ በጌታ ስላልነበረ ንስሐ እንዲገባ አደረኩትና በአንተ ምክንያት ነው አልኩት። ተቆጣሁትና ያድነኛል ያስመልጠኛል በህይወት የሚያኖርሃል አልኩት። ጌታ ከአፌ ጋር ታማኝ ሆነ።
ከዛ ተመልሰን ስራውን ጨርሰን ስንሄድ ልጆቹ እኔው የታሰርኩበት እኔም የምሰራበት ቦታ ታስረው እዛው ገቡ። የት እንደሚወሰዱ የማይታወቁ። ከዛ በኋላ ያው ተከታትዬም ጉዳያቸው ሰላም ሆኖ እንትን እያለ ቤተሰብ ስለሚጨነቅ ሄጄ መንገር ስላለብኝ አንዱ ከመንግስቱ ኃይለማርያም ጋር ነበር ሬዲዮ 2 ሬዲዮ ነበረ። አንደኛው ደግሞ ለየቀበሌው ትዕዛዝ የሚተላለፍበት ነበረ እና ሬዲዮኑን ጥዬ ነው የሄድኩት። አሁን ሰውየው መንግስቱ አሎ አሎ ሲል የለው እዛ አካባቢ ያሉ ሰዎች ቀጥታ ለኃላፊው ሄዱና ይነግራሉ። መጥተው ሲያናግሩ የት ሄደ ብሎ ይጠይቃል። እንጃ እኔም አልተናገርኩም እንደ ልጅነት ነገርና በቃ የታየኝ የወገኖቼ ጉዳይ ነው። ኋላ ፋይናሊ በቀጥታ ስመለስ በፖሊስ ታጅቤ ሰውየው ጋር ቀር የት ሄደ ነበር አሉኝ። ይሄው እንዲ ነው አልኩኝ። በጣም ጥሩ ሰው ነበሩ ሰውየው። ኋላ ይኸውልህ መንግስቱ ቤተ መንግስት ይምጣና ጸረ አብዮት ነው ይመታ ብለዋል። ግን የምታመልከው አምላክ ያድንህ። እኔ ብዙ ስራ ስላለበት ሊረሳ ስለሚችል ወደ ትምህርት ቤት እመልሳለሁ። ከተጠራ ትመጣለህ። እስከዛ እንዳያስታውስ ጸልያለሁ። ምንም አልተሰማኝ። ገና በጌታ ኤነርጄቲክ የሆንኩበት ጊዜ ነው እና በኋላ ያም ነገር አለፈና ልክ መጨረሻ ላይ ጉዳዩ ካለቀ በኋላ እነዚህም ልጆች ተፈተው በልደናውን ብለውኝ አይደለም መንግስቱ እሳቸውም ረሱት። እዛ በቃዛ እግዚአብሔር አተረፈኝና ያው ጥቂት ቆይቼ ያው እዛ በነበርኩ ጊዜ ደረጃ ከፍ ያለ ስለወጣሁኝ በነበረ ጋዜጣ ላይ ምናምን ወጣሁናል። ከዛ በኋላ ስኮላርሺፕ ፈተና ሲመጣ ተፈትኜ ወደ ሶቪየት ህብረት ሄድኩ። የሚገርም ታሪክ ነው ዶክተር። የሞት ጉዳይ ሁለተኛው እዚህኛው መስሪያ ቤት ሁለተኛው መስሪያ ቤት ቅድም የተናገርኩበት እንደገባው አብዛኛው ከውጭ ዜጎች ጋራ የሚያገናኝ ነው። እነሱ ጋራ የመጨረሻ አመታዊ በዓል ተብሎ ስታፎች መተው አታሺዎች ናቸው ግብዣ ነበር። እዛ ግብዣ ላይ እኔ በጊዜው የቼክ ቋንቋ እችላለሁ፣ የራሻንኛ ቋንቋ እችላለሁ፣ እንግሊዝኛ እችላለሁ፣ ፈረንሳይኛ ሞክራለሁ እና ከሁሉም ጋራ በየቋንቋቸው ጋራ ኮንቨርሴሽን ለመፍጠር ስሞክር አንድ ወዳጅ አሁን በህይወት የለም አዝናለሁ፣ ስሙ መጥራትም አልፈልግም እና በጣም ይቀና ስለነበረ በቃ ሌላ ነገር ተናግሮ መጨረሻ ላይ በማግስቱ ስራ ስለነበረኝ ቅዳሜ ነው ግብዣው ቢሮ ገባው። ቢሮ ምገባው ኦቨርታይም የለኝም ግን አም ኮሚትድ ስሰራ ቀጥታ ምክትል ሚኒስትር ነው በጊዜው ሰውየው መጣ። ከማዕከላዊ ሰዎች መጡ፣ ሰደበኝ ምን አለ። ከዛ ቢሮ የታሸገ እዛ በቃ ውሰዱና እዛ የምታደርጉ አድርጉ ተብሎ ቤቴ ተፈትሾም ብሎ ቤተሰብ እየጮኸ ማዕከላዊ ገባው። ስወጣ ከቤቴ ለባለቤቴ እንዲያልኳት አንድም ነገር ያደረኩት ነገር የለም፣ ብሞትም ምንም እንዳላደረኩ ይሄን እንዳትጸጸች እግዚአብሔር በቃ ካለ ስላለ ነው ብያት ኪሴ ያለችውን ሳንቲም ሰጥቼ ኪሴው ስንት እንደነበር ታውቃለህ? 10 ብር ሰጠው። በጣም ብዙ ብር እኮ ነው እንዴ ዶክተር? አይ በጊዜው እኮ ዋጋ አለው አይደል? አይ ለምንድን ነው ይሄን ያነሳሁት መሰለህ? በነበርኩበት ቦታ ብዙ ነገር ፖሲቢሊቲዎች አሉ፣ ገንዘብ የምታገኝበት። ብዙ ሰዎች ሀብታም ሆነዋል፣ ፋብሪካ ደርሰው የከፈቱ አሉ እና የለም ምንም ሌላ ነገር ስለሌለ ነው ይሄን የምነግርህ። እና ገባው አለቀሰች ይላል ገባው አላየሁም። 3 ቀን ጨለማ ውስጥ ነው ብርሃን አላየሁም። ሽንት ቤት ስጠይቅ መብራት ጠፍቶ ማታ ሆኖ እስረኛ ቴሌቪዥን ያለ እኔ እንዳልታይ ተብሎ ሽንት ቤት ሄጄ ሽንቴን ሸንቼ ትዝ ይለኛል። የሀግቤስ ኩባንያ ባለቤትም ከኔ ጋር ታስሮ ነበር በዛን ጊዜ፣ እሱም አንድ ጎኔ ነበር። በኋላ በ3ኛው ቀን ተጠራው እና ይሄ የሆነበት ቢሮዬ ታሽጓል። ሰራተኛው ይወደኝ ነበር እዛ ቢሮ ውስጥ እንዲያዩ ይችላሉ ብዙዎች እና በቃ ለቅሶ ነበር ይባል ነበር። ከዛ መጨረሻ ላይ እነሱ ኮሚቴ አቋቁሞ ከሰሱ። እግዚአብሔር ነው ያስነሳቸው እና ላይ ድረስ እታወቅ ነበር በስራዬ። ምክንያቱም አንዳንድ ነገሮች አሉ በላይ ባለስልጣን ጋር ሲሄድ ሰርቼ ስጨርስ ምን ላድርግልህ ሲለኝ ደሞዝ አለ ምን ታደርግልኛለህ ነበር የምለው። ይሄ ጥጋበኛ ነው ይሉኝ ነበር። አንተ ከክርስትና እውነት አንጻር በቃ ታማኝ መሆን ነው የሰራሁትን ብቻ ላግኝ። ግን እንደው ላለመዋሸት ምንድነው እነሱ የፈለጉትን ነገር ይሰጡኝ ነበር ለቤት ብለው። አንዳንዱ ካርቶን ውስጥ ይሰጠኛል። ምንም የምታደርገው ምርጫ የለም፣ ትሸጠዋለህ በገንዘብ ቀይረህ ትሄዳለህ። እና ከዛ በኋላ ላይ ሲደረስ ሰሙ ይሄን ሰው እንዲህ እዚህ ድረስ ነው ገብቷል። ያጠቀመኝ እነሱ ጋር የነበረው ባህሪ እንዲህ አያደርግም። ለውጭ እኮ ሀገር እኮ የሀገር ሚስጥር ሸጧል ነው የተባልኩት። የሚያስገድም በቃ ተገሏል። ምግብ አይቀርብ፣ ልብስ አይቀርብ፣
ጨረሻ ላይ እኔ ከባለቤቴ ስወጣ በ3 ቀን ውስጥ ካልተመለስኩ ሞቻለሁ ማለት ነው። አለበለዚያ እግዚአብሔር ፈቃድ ከሆነ በ3 ቀን እመለሳለሁ አልኳት። በ3ኛው ቀን ሮብ ዕለት ተጠራሁ። እሑድ ማታ ተወስጄ ከዛ ተመልሼ ቤት የገባሁ ይቅርታ ተጠየቅኩኝ። መኪና ተቀየረልኝ። እንደገና ነገሩ ታደሰና የውጭም በዛው ያርፋል ሁለተኛ ትምህርት ይማር ተብሎ ወደ ፕራግ ቼኮስሎቫኪያ ተላኩኝ። ይገርም ነው። ከባድ ነው በጊዜው። አሁን እንዲህ ሲነገርና ሲሰማ ቀላል ይመስል ይችላል። በስፍራው ያለው ሰው ግን ያለበትን ጭንቀት ፋሚሊ ያለ ቤተሰብ ላለ ደግሞ ለቤተሰብ ደግሞ በጣም ከባድ ነው። እንግዲህ ስጠቅስልኝ ወደ 4 ቋንቋዎች 5 ቋንቋዎች ትችላለህ ዶክተር? እኔ አንዷን ልሞክር ካንተ ጋር እንዴት ነው? ፍሬንቿን ልሞክር እንዴ? ፖሲብል ከሞን ሳቫ ከዚህ በኋላ ቀጥል ካልከኝ እንትን ባይብል ነው የምገልጠው። እግዚአብሔር ይመስገን ዶክተር። ዶክተር ታምሬ ለልጆቹ ለቤተሰቡ ያለው ፍቅር እጅግ ይለያል ይላሉ ብዙ ሰዎች ስጠይቅም እንደገና ደግሞ የቅርብ ሰዎች ጋራም ስጠጋጋ በተለይ ለልጆቹ ያለ መሰጠት እስከ መጨረሻው ጠብታ ድረስ እንደሆነ እንግዲህ ሚዲያ ላይ አንዳንድ ሊገለጡ የማይገቡ ነገሮች ግን በቤት የምታደርጋቸው በተለይ ለሴት ያው ሴት ልጆች ናቸው እንዳሉ እንግዲህ ማቀውና እንደምታደርግ ሰማው። አባትነት እንዴት ነው ዶክተር? ከልጆች ጋር ያለ ኢንቲሜንስ ምንድነው የሚመስለው? እንደዛስ እንድትሆን የሚያደርግህ ነገር ምንድነው? አሁን ከገለጥኩት ችግር ስለሆነ ነው መሆን የለበትም በጓዳ ነገሩ ይሁን ከንግግር የሚያው ሰዎች ይረዳሉ ብዬ ስለማስብና ምንድነው የተለየ እንድትሆን ወይንም ደግሞ የተለየ አሰጣጥ እንድትሰጥ ወይንም በተለየ መንገድ ከልጆች ጋር እንድታሳልፍና እንድትሆንላቸው የሚያደርግህ ወይንም የሚያደርግህ ነገር ምንድነው? ይሄ ቀላል ጥያቄ አይደለም። ምክንያቱም እኔ ልጆቼን ብቻ አይደለም ሌሎችም አዳፕት አድርጌ ያሳደግኳቸው አሉ። ቤቴም የሚመጣም ሰው አብሮኝም ቢሮዬም የሚሰሩ ሰዎችንም ትሪት የማደርግበት መንገድ በፍጹም ፍቅር ነው። ግን ይሄ ምክንያት አለው። ምክንያቱ እኔ በጣም የተጎዳው ሰው ነኝ በልጅነቴ። በጣም ይሄ ቀላል አይደለም የምናገረው ነገር። በጣም የተጎዳው ስል ቤተሰቦቼ ኢቭን አያቴ ጋር ነው ያደግኩት። ፓርላማ ነበሩ በንጉሱ ጊዜ። ግን ሚስትየዋ ጥሩ አልነበሩም። ያው የሞተ ሰው መውቀስ አይደለም። ግን ምግቡ ጥሩ አልነበረም የሚሰጠን። ከምግቡ ደግሞ አልፎ ያንንም ስበላ ለምን በላ ብለው ላት ያጠጡኝ ነበር አቀልጠው እና በጣም እታመም ነበር። ያ ላት ደግሞ ሆኖም በቃ ድንና እንደገና መብላት ጀምር ግራዋ ጨቀጨቅና ያመራራ ግራዋ እየተገረፍኩ ጠጣ ነበር። አንድ በህይወቴ ማረሳው ነገር ከገጠመኝ አንድ ሰው ነበረ። ያው ድሮ ባሪያ የሚሉት ነገር አለ። እዛ ልጅ ነው የሚባለው እዛ ቤት እና ኮሶ ነገር ታየን። እንዴት እንደታየንም አናውቅም። ስጋ ከየት እንደመጣም እና ታየንና መተሬ የሚባል አለ። ወደ ድሮ ሰዎች ያውቁታል። እሱን ይብሉ ተባለና ደፍ ላይ እንደዚህ ቁጭ ብለን ሁለታችን እየበላን ይህ ያስቃሙን እየገረፉ ቶሎ ስንል አመለጠን ወጣ። ከዛ መጡና እንትን ላይ ነው ሳንቃ ላይ ነው የተደፋው። እፈሱና ብርጭቆ ላይ ጨምሩ ተብሎ ያን ብርጭቆ ላይ ተጨምሮ እንደገና ጠጣን። ዳት ማች ጨካኝ ከመሆናቸው ይሄ ብቻ አይደለም። አንድ ወቅት መቃብር ቦታ ሄደህ የሰው ያስከሬን አጥንት አምጣ ብለው ከዛ ካላደረኩ ሌላ ነው መከራ ነው ማየው እና ከዛ ልጅ ጋራ ነው አብረን ሄደን ታች ስላሴ ስንወርድ 4 ኪሎ ነው ሰፈራችን። ስንቆፍር ልንያዝ ነው። ላይኛው ስላሴ ስንሄድ ግራና ቀኝ አለ። አሁንም አለ ቦታው የአርበኞች አጥንት አለ እና አንተ በዛ ግባ አልኩትና እኔ ገባውና አንዳችን ቅልጥም አንዳችን ጎድን ይዘን ያው እግዚአብሔር ጥበቃ ነው እንጂ እንግዲህ መናፍስት አሰራር ጠንካራ ነው። በእንደዚህ አይነት አካባቢ ይዘንላቸው ወጣን። ከዛ ውጪ ሌሊት 8 ሰዓት 9 ሰዓት ሳይሞላ ሌሊት አስነስተው ከ4 ኪሎ እንጦጦ ኪዳነ ምህረት ጠበል እንዳመጣ ጅብ እየጮኸ እያለቀስኩ መጣ ነበር። ትምህርት በግድ በቃ ተብዬ ሲያስቆሙኝ ምን ሲሉኝ መጨረሻ ላይ ከቤት አባረሩኝ። በረንዳ ወድቄ ነበር
እና በዛን ጊዜ ሆቴል ትርፍራፊ ነበር የምበላው እና አንዳንዴ ያሰቅቃል ስትበላው የሆቴል ትርፍራፊ በተለይ በጾም ጊዜ ነበር አካባቢ የገባውበት የአሳ አጥንት ሰው በልቶ እንትን ያለው ስትሻማ አፍ እንትን ላይ የተጋጣ አጥንት አለ ብቻ ብዙ የሚዘገን ነገር አለ እና ይቅር ከዛ በኋላም ብዙ ነገር ስላለ በመሃል ላይ እንዲሁ ጩቤ ጀርባ ተወቅቶ ደሚፈሱ መንገድ ላይ ወርቂ ቤተሰብ ብቻ እንዲህ አይነት ነገር ስላለ እግዚአብሔር እድል ሰጥቶኝ በተለይ ጌታን አግኝቼ ከፋሚሊ ጋር ኮንኩ በኋላ አንድም ሰው እኔ ባለፍኩበት መንገድ አይደለም እንደው እንዲያይ እንኳን አልፈልግም ምክንያቱም ያ ፔን ኮኮብ ጽባ ነበር ሃይ ስኩል መማራውና ወደዛ ሲሄድ አንድ ልብስ ነበረችኝ እና የቀበናን ወንዝ የሚያቅሰው አውልቄ ራቁቴን አጥቤ እስክትደርቅ ራቁቴን ነበር ምንም ነገር የለም ባዶን ጠብቄ እንደዛ የለበስኩ ነበር በተለይ ሃይ ስኩል እድገት በብረት እስኪመጣ የተማርኩትና ያንን ሰፈር ልጆቼ እንዲያዩ አልፈልግም ማንንም ሰው እንዲያዩ አልፈልግም እና ከልጆቼ ጋር ያለው እንትን ብቻ ሳይሆን የማንንም ሰው ቢሆን እንደዛ አይነት ምክንያቱ ያ ነው ግን እዚህ ላይ አንድ ነገር ልናገር አንድ ሰው እዛ ከቤት ከወጣ በኋላ አየኝና ሊስትሮ ገዝተ ለምን አጠርግም አለኝ ያያቴን ጫማ ቤት ውስጥ ነው የነበርኩ መጠርገው ብሎ 1 ብር ሰጠኝ ያን 1 ብር 15 ሳንቲም ብሩሽ 15 ሳንቲም ብሩሽ ሊስትሮ ሙሉ እንትኑ ስሙኒ ቀለም 15 ሳንቲም ገዛውና ለመጥረግ ሄድኩ እና አንድ ሰው ሲጠርግ 5 ሳንቲም ነው እንደ ጫማ ብሩሽ እና ቀለም 10 ሳንቲም ነው ግን በ5 ሳንቲም ሁለት ዳቦ ተበላል ትልልቅ ዳቦ አላስተርክ ሸተተኝ ሰውየው ግማቱ በቃ አመመኝ እንደምንም እንዳይመታኝ ብዬ ጨርሼ 5 ሳንቲሟን ሲሰጠኝ 5 ሳንቲሟን እሱ ከሄደ በኋላ ሊስትሮስ ከተትኩና ትንሽ ነኝ አሁን 14 አመት ምናምን ገደማ ነው እዛን ጊዜ ሃይ ስኩል ገብቻለሁ 14 አመት አሪ በከንቱ ታውቀዋለህ ሄድኩና እግዚአብሔር ሆይ አልኩት በልጅነት እኔ ግደለኝ እንጂ ይሄን ሊስትሮ ሰርቼ አልበላም ብዬ ወንዝ ውስጥ ወረወርኩት እና እግዚአብሔር ከዛ ቦታ ነው የሰማኝ እና ታሲት የሚያልቅ ነገር ስላልሆነ ይሄን ይመስላል ያ ነው ፍቅሩ እግዚአብሔር ደግሞ ጥሩ ትራር ሰጥቶኛል ያለፍክበት ያ የመከራ ህይወት ልጆች ጋርም እንዲደርስ ለማትፈልግ አንተ የመጣበት ነገር ስላለ ልጆች በዛኛው መንገድ ለማለፍ አይደለም ማሰብ እንዳይችሉ ለማድረግ አንተ ደግሞ በፍቅር ልጆችን የማሳደግ እስከ መጨረሻው ጠብታ እንግዲህ ያልኩበት ሚስጥር ስላለ ነውና እንግዲህ ለሴት ቀርብ ሴት ናት እንግዲህ አንተ እንደ ሴትም ቀርበህ ሆነ የምታረጋቸው ነገሮች ስለሰማው ነውና እግዚአብሔር ዘመንን ይባርክ ዛሬ ደግሞ ልጆች ተባርካል ስንት ልጆች ናቸው ያሉ ስንት ልጅ ደረስክ ልጆቹ 5 ናቸው የልጅ 10 ኧረ በስመ አብ ታዲያ ከዚህ በለጠ ወግ ምን አለ ክብር ምን አለ እግዚአብሔር ይመስገን ባርኮናል እንደው አገልጋዮች አሉ ከልጆች መካከል እንግዲህ እንደው አያገለግሉም የምላቸው ልጆች የሉም ግን ቀጥታ በተለይ አሁን የመጨረሻው ልጅ እኔ በቃ ዲዘርን ማረጋው በመንፈሴም ዩኒቨርሲቲ ደብረ ብርሃንም እዚህም ሌላ ቦታም 3 ቦታ እንደዚህ ትማራለች ያላት ነገር ለጌታ የተሰጠ ነው እኔ አሁን እሷን አይ ሆፕ ግን ጥሩን እሷ ነች የምታረጋግጥ ትንሿ ማለት ገጣሚዋ አሁን መጽሐፍ የጻፈችው ማለት ነው እሷ ለዚህ ነገር የተሰጠች ነው አሁንም እንኳን ኦልሞስት አትተኛም ኤቭሪ ዴይ ለሊት ብዙ ግሩፕ አላት ወደ ስንት ሺህ እንደሆነ አላቅም ለሊት 10 ሰዓት 11 ሰዓት እስከሚነጋ ድረስ ጸሎት አለች ኤቭሪ ዴይ እና ኤቭሪ ዴይ መልእክት ታስተላልፋለች ኤቭሪ ዴይ በቃ ያላት ነገር እሷ እንደዛ ነች ይሄ እንግዲህ ሜንቶር ያደረጋት ያው ትልልቆቹም ናቸው አሁን ሁለቱ ያው እቺም ዝማሬ ያላት ሁለቱም በተለይ ሁለተኛው ልጅ ካሴቶች አውጥታለች በጊዜው ከአንድ ሁለት ዝማሬ ላይ እሷም ተከታይ እንደዚሁ ታናሽ ሄለን የምትባለው እሷም እንደዚሁ አሁንም ያገለግላሉ ብቻ በያሉበት ቦታ ያገለግላሉ እንግዲህ ሙሉ ጊዜያቸውን አልሰጡም እንጂ የማያገለግል ልጅ የለም አሁን ትልቋም ታገለግላለች ባለችበት ቦታ አሁን እሷ ትልቅ ነች 47 48 አመቷ ነው እንግዲህ እሷ ነች ትልቋ እንግዲህ እሷ ልጅ ራሷ አሁን
የኔ የመጨረሻው ልጅ አካለ ጎርምሳል እግዚአብሔር ይመስገን ልጅ የሚሰጥ እግዚአብሔር ስለሆነ ልጆች ደግሞ እግዚአብሔር ስጦቶች ናቸው። ደግሞ ያንተ ጸሎት ትናንት የመጣበት መንገድ ዛሬ ደግሞ ለመልካም ተቀይሮ በልጆች ደግሞ በመልካም እርሻ ላይ ስታገኛቸው ከዚህ የበለጠ የሚያስደስት ነገር ስለሌለ ጌታ አምላክ የተባረከ ይሁን። የተወደዳቸው የጉብዝናም ቤተሰቦቼ እንግዲህ ከዶክተር ታምሬ ገብረ ጊዮርጊስ ጋር እያደረኩ ያለሁትን ቆይታ አልጨረስኩም። ሳምንት ደግሞ በተለያዩ ርዕሰ ጉዳዮች ዙሪያ እናወራለን፣ እንጫወታለን። ይሄኛውን ክፍል እንግዲህ እንድትሰሙ የፈለኩት የህይወት ታሪካቸውን ነው። በዛ ውስጥ ደግሞ ብዙ ነገር እንደተማራችሁ እግዚአብሔር እንዳመሰገናችሁ እንዴት ደግሞ ከጌታ ጋር የተጣበቀ ሰው እንዴት እንደሚያመልጥ ለታማኝነት ሲኖር ደግሞ እግዚአብሔር አብሮ እንደሚሆን ማሳያም ስለሆነ ማለት ነው። ቀጣዩን ደግሞ በተለያዩ ርዕሰ ጉዳዮች ላይ ደግሞ ይዘንላችሁ እንቀርባለን። ታምራት ሞቲ ነኝ። ሳምንቱ የተባረከ ይሁን። ይህ ጉብዝናዬ ነው።